ይሄን መገንዘብ አለብሽ። በተጨማሪ ነገስታት ለአገር ፖለቲካ ከአንድ በላይ ያገባሉ። ምሳሌ የኢትዮጵያ ንጉስ የሌላ ሀገር ሴት ያገባል። ለምን? ሁለቱ ሀገር መካከል ሰላም ለመፍጠር። አንድ ብቻ ከተባለ ያ ንጉስ ለአገሩ ሰላም እንዴት ነው ሰላም ሊያመጣ የሚችለው? በድሮ ጊዜ ደግሞ እንደምናውቀው ሰላም የሚመጣው በጋብቻ ነው። ሁለት ሀገሮች በጋብቻ ከተዋሃዱ የሚወለደው ልጅ የንጉስ ልጅ ስለሚሆን የሁለቱም ሀገር ስለሚሆን ሰላም ይፈጠራል። ያኛውን የማይጠቀም ያኛውን የማያጠቃም አይሻልለ? ይህን ነገሮች ተገንዘቢ ለማለት ነው። ለማንኛውም እናመሰግናል። ግልጽ ነው። ይህን ተረዳኝ። ሴት ልጅ ለምንድነው መቃብር ቦታ የማትሄደው? በጣም ጥሩ ጥያቄ። መጀመሪያ የሴቶች ባህሪ ምን አይነት ባህሪ ነው ስንል ሴት ልጅ እንደምናውቀው ሀዘን አትችልም፣ ራሷን መቆጣጠር አትችልም። ይሄ ማንም አይክደውም አይደለም። ራሷን መቆጣጠር አትችልም ማለት እንዴ? አሁን ምሳሌ አንቺ እንደው አያርግብሽና የቀቢሽ ሰው ይሞት እንዴት ነው የምትሆኚው? እሱ ገባኝ። ከባድ ነው አይደለ? ወንድ ልጅ ከሆነሳ ወንድ ልጅ መቼም እንደ ሴት ያዙ ሊቃቁኝ አይልም። ያዝናል፣ በልቡ ያዝናል። ማዘንማ እንዴ ያልቅሳል፣ ይጮሃልም። እሱማ እንዴ ይጮሃል እንጂ ሁሉም ሰው ይጮሃል እኮ ሲሞትበት። ግን ደግሞ እንደ ሴቶች እንደ ሴት ልጅ አይሆንም። አሁን ይሄን ካየን ሴቶች በባህሪያቸው ሀዘን መቆጣጠር አይችሉም፣ ጭንቅን ነገር አይችሉም። ወደ መቃብር ቦታ መሄዳቸው ጥቅም አለው እንዴ የሚል ነገር ይነሳል። ጥቅም የለውም፣ ራሳቸውን ከመጉዳት ውጭ ማለት ነው። ወደ መቃብር ቦታ ሂዳ የምትወደው አካል ተቀብሮ የሚወዱ ሰውን ለምሳሌ ልጇ ሞተን በል እንዴት ለዛ እንዴት ዋጋ አትከፍልም? ቢያንስ ሄዳ እንዴት አትቀብርም? ቤቷ ሞተ እንዴት ይላል? እሺ መቅበሩ ለእሷ ጥቅም አለው እንዴ? ቢያንስ ሰው ለምን የለውም? ምን አይሰማም። ልጇ እስከሆነ ድረስ ግዴታ ነው ብዬ ነው የማስበው። ግዴታ ለምን ግዴታ ሆነ? ባትቀበል የሚፈጠር ነገር አለ? መቅበሩ ግዴታ ነው? ለምን ንግበል አለው? ጥቅም ካለው ንገኝ፣ ወይም ደግሞ ለምን እንደሆነ አስረጅ። አስረዳኝስ። ለምን ማትቀብርበት ምክንያት አቃስብኝ። እሺ ቅድም ገልጬሽ ነበር። በእስልምናችን አንድ ነገር ሲፈቀድም ሲከለከልም ምክንያት አለው። እሺ ይሄን ነገር መጀመሪያ አውቂ። ቅድም በምን ተስማማን? ሴት ልጆች ተፈጥሮ ስንፈጠር ራሱ ሁሉም ሰዎች ሴቶች በባህሪያቸው ሀዘንን መቋቋም አይችሉም። በጣም ይጮሃሉ፣ እንትን የሆነ ፊዚካሊም ያደርጋሉ አይደለ? ስለዚህ ወደ መቃብር ቦታ ሄዳ ያ የምትወደው አካል ሲቀበል ስታይ ምንድን ነው የምትሆነው? ትጮሃለች፣ ወደ መጥፎ ነገር ትገባለች። በእስልምናችን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንያ ሐራም ብለዋል። አንድ ሰው ሲሞት ራስን መደብደብ ምናምን ኃጢአት ነው፣ የለም አይፈቀድም። በእስልምና ከልክሏል ነብዩ። ለምን የፈለግሽ ሰው አይሞትም? እንደው ለምን ልጅሽ እንኳን አይሞትም? ራስ አይደበደብም፣ ፀጉር እንደዚህ አይደረግም። አይሻ አይደለ? ስለዚህ ግን መቃብር ሲቀበል እያሳየሻት፣ ስለዚህ ማዘን የለባትም ማለት ነው። ማዘን የለባትም ማለት ነው። ማዘን ተፈጥሮ ነው። ማዘን የለባትም የሚባል እምነት የለም። ሲጀመር ቢባል ራሱ ሊቀየር አይችልም። ለምን? ተፈጥሮ ነው ማዘን። ችግሩም ነው ከሱ ተቀጥሎ የመጣው ነገር ነው። ራስን መደብደብ፣ ራስን መጉዳት። አይሻ አይደለ? ሰዎችን መረበሽ። አሁን እዛ ሄዳ ሊቀበር እሷን ይዘው ተረጋጊ ሊሏት ነው ወይስ ደግሞ ሊቀብሩ ነው የሚሄዱት? አይሻ አይደለ? በተጨማሪ ደግሞ ይህን እንኳን ወደ ጎን ብናደርገው እንደዛ ስትሆን ምን ያጋጥማታል? መጥፎ ጅኖች የሚባል ነገር አለ። እንደምናውቀው ጅኖች ያው መቃብር ቦታ ይገኛል አይደለ? ስለዚህ ምን ትሆናለች? ለዛ ነገር መጠቂያ ትሆናለች። አይሻ አይደለ? ራሷን ጎዳች። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ከለከሉ ሴቶች መቃብር እንዳይሄዱ ማለት ነው። አይሻ አይደለ? ወንድ በባህሪው ሳቢር ነው፣ ታጋሽ ነው። ስለዚህ ሄዶ ይቀብራል። ባይዘው ከቀበረ በኋላ እንኳን ደግሞ እኮ አይሄድም። ምሳሌ እኔ ማታ እየሄድኩኝ ወይም ደግሞ የሆነ ጊዜ እየሄድኩኝ እንትን አይደለም መቃብር። በእስልምና እንደዚህ ይባል ነገር የለም። ነገር ግን አንድ ነገር አለ። ነብዩ ሐዲስ ላይ ምን አሉ? ዙሩል ቁቡር አሉ፣ መቃብሮችን ዘይሩ አሉ።
ፈኢነሃ ቱዘኪሩኩሙል አኺረተ መቃብርን መዘየር እኮ ቀጣዩን ዓለም ያስታውሳችኋል አሉ። ስለዚህ ምሳሌ እኔ ሂጄ ቀጣዩ እንደሞት ለማስታወስ ከሆነ ይፈቀድልኛል ሂጄ መጠየቅ መቃብር መዘየር ማለት። ግን ደግሞ ከሱ ውጭ ሂጄ እዛ ዳዋ አላደርግም፣ ሂጄ ዘግቼ ዱዓ አላደርግም። የለም እንደዛ ይባል ነገር። ሜይ ቢ አንቺ ሀሳብ ምንድን ነው? ልጇ መቃብር ሄዳ ትጸልይ ነው አይደለ? ሄዶ አታርግለት ምናምን ነገር በቃ ሆነ ልቧ እንዲረጋጋ። ግን እንኳን ለሴት ለወንድም አይቻልም እያልኩሽ ነው። ለወንድም አይቻልም፣ እንደዛ ይባል ነገር የለም በእስልምና። ዱዓ የማደርገው እዚህ ሁኜ ነው። ምሳሌ አንድ ሰው ይሞትብኝ እኔ አላህ እንዲመራው ዱዓ አደርግለታለሁ። ሲቀበር ደግሞ ሰላተል ጀናዛ ቀብሬ እንዲቀበር አደርጋለሁ። ሰላተል ጀናዛ ይሰገድለታል። ያጀማ ሪፖርት መጣ እንጂ እየተሄደ መቃብር ላይ የሚደረግ ነገር የለም በእስልምና። ሲቀር ምን ሲቀር ቀጣዩን ዓለም ለማስታወስ ከሆነ ና አይሻ አይደለ? ይሄ ነው ያለው። ግልጽ ነው። ሲቀጥል ደግሞ ነቢያችን ቀጥሎ ምን አሉ? አን ኡሙ አጥያ ቃለት ኑሂና አን ኢትባዕል ጀናኢዝ ጀናዛ ከመከተል ተከለከልን ብላለች። ስለዚህ ሴቶች ጀናዛ ሲቀበር አይከተሉም። ይሄን ይመስላል። ያልተመለሰልሽ አለ? ትንሽ ጠብቀኝ። አይ ኮኪ ሰላም አለይኩም አለሽ። ጽጌረዳ እንደዚህ ሰላም ብያለሁ። እውነት ፍለጋ ሰላም ብያለሁ። ከላይ ያለው ይሰማል? ከየት ቤተ እምነት ነህ? ለጊዜው ይለፈኝና መጠየቅ ጥያቄ ነበሩ። አይ ግን ደግሞ ማለት ነው እምነትህን ግልጽ ብታደርግ ስንመልስ ለመልስ ይመቸን ነበር። እሺ በቃ ልማር፣ በሌላ ጊዜ ልጠይቅ። በቃ ችግር የጠይቅ ችግር የለውም። ያው እምነትህን ነገሩ ከብዶ አታስብ። በሌላ ጊዜ ልጠይቅ ልማር። አሁን ላይ ትምህርት ሳይሆን ጥያቄዎች የተቀበልን ያለ ነውና ጥያቄዎችን አቅርብ። ገስት ሞልቶ ነው ወይስ ምን? እሺ ነው መቀመጥ ትችላለህ። መቀመጥ ፈልገው በኋላ ማፈልገው ከሆነ ማለት ነው ይቻላል። እንደዛ ሜቢ ፈልገው ከሆነ ማለት ነው። ልማር ደግሞ ከሆነ ይሻላል ትማራለህ። ያው ላይፍ ስንክፍቱ ጊዜ ተካታ። አሁን ግን ጥያቄዎች እየተቀበልን ስለሆነ ጥያቄዎች ካሉ ጥያቄዎችህን ማቅረብ ትችላለህ። አሎ ልጠይቅህ ይቻላል። እሺ አሁን እንደ ምሳሌ አላህ ለነቢያት ተናግሮ ያውቃል? አዎ ያውቃል። ቃል በቃል አሁን እንደ ምሳሌ እግዚአብሔር አሁን ከነቢያት ከብዙ ነቢያት እንዳወራ መጽሐፍ ቅዱስ የሚናገሩ ጥቅሶች አሉ። ይበልጥ ማወቅ ስለፈለኩኝ ነው። አሁን አላህ እንደዚህ የተናገረበት ከነቢያት የተናገረበት ቦታ ካለ ብታስራ አለ። እስኪ እቺን አንቀጽ አንብባት። ከመጀመሪያ እንድጀምር። ሙሳም ለቀጠሯቸውን በመጣና ጌታውን ባነጋገረው ጊዜ ጌታዬ ሆይ ነፍስህን አሳየኝ፣ ወደ አንተ እመለከታለሁ አለ። አላህም በፍጹም አታየኝም፣ ግን ወደ ተራራው ተመልከት፣ በስፍራው ቢረጋ በእርግጥ ታኛለህ አለው። ጌታው ለተራ ስለዚህ አላህ ሙሳ ምን ያደረገው አናገረው ማለት ነው። በተጨማሪ ደግሞ እዚህ ጋር ምንድን ነው የሚለው? ከዚህም በፊት በአንተ ላይ በእርግጥ የተረክናቸው መልእክተኞች በአንተ ላይ ያልተረክናቸው መልእክተኞች እንደላክን አላህም ሙሳን ማናገርን አነጋገረው ይላል። ስለዚህ ሀያ አምላክ አላሁ ሱብሓነሁ ወተዓላ ነብዩ ሙሳ አናገረው። ከነብዩ ሙሳ ውጭ ደግሞ ሌላ የሚያናገራቸው አሉ። ማስረጃ ሱረቱል በቀራ ቁጥር 213 አምላካችን ምን አለ?
እነዚህን መልእክተኞች ከፊላቸውን በከፊሉ አበለጠን። ከእነርሱ ውስጥ አላህ ያነጋገረው አለ። አላህ ያነጋገረው መልእክተኛ ለማን? ተፍሲር ነው ከተመከት ወዛሊከ ያኒ ሙሳ ወሙሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድን፣ ይሄ ትርጉሙ ነብዩ መሐመድን እንዲሁም ደግሞ ነብዩ ሙሳንና ወከዛሊከ አደም እንዲሁም ደግሞ ነብዩ አደም ነው አለ። ስለዚህ አምላክ ነብዩ አደምን፣ ነብዩ መሐመድን፣ ነብዩ ሙሳን ቃል በቃል አናግሯቸዋል። ተመለሰልህ? ሁለተኛው ጥያቄ አለ? ጠይቀ እሺ አመሰግናለሁ። አላህ ይስጥ። ልጠይቅ አሁን ወይስ ነገ? አሁን ችግር የለውም ማለት ቀጥል፣ ጠይቅ። ቅድም ከውሱ እያወራን ነበር፣ ብዙ ሰዓት አውርተናል። ማለት ሊረዳው አልቻልኩኝ። እሱ የጠየኩት የነበረው አሁን እንደምሳሌ የመጽሐፍ ቅዱስ ክርስቶስ ትቀበለዋለህ ወይ ስለው አዎ አለኝ። የምትቀበለው ከሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አስረዳኝ ብዬ እንጂ በትክክል አልተረዳሁትም። በጣም ጥሩ። በመጀመሪያ ኢምራን ይቅርታ፣ አንዴ ሪዩ የሚልክ አካውንት አንዴ ያስገባልኝ ፕሊዝ። ሙስሊም ነው። ማን የሚለውን አካውንት? ሪዩ ገስት ላክል አስገብኛ። አይ ጥያቄ ምናምን ፈልግ ሙስሊም ነው እሱ። እሺ አስገብቻለሁ፣ አግኝቼዋለሁ፣ አስገብቻለሁ። ሰላም አለይኩም። ወአለይኩም ሰላም። ቆይ አንዴ የሚፈጎሽ ሐቢብ ትቀጥላለህ። የመጽሐፍ ቅዱሱን ኢየሱስ ታምነዋለህ ትከተለዋለህ እንደሚል ጥያቄ ነው የጠየቀን። መጀመሪያ ማወቅ ያለብህ ነገር አንድ ክርስቶስ ነው ያለው፣ አንድ ኢየሱስ ነው ያለው እንጂ የሙስሊም ኢየሱስ የክርስትና ኢየሱስ የሚባል ነገር የለም። ማርያም የወለደችው አንድ ሰው ነው፣ አንድ ልጅ ነው የወለደችው፣ አንድ መልእክተኛ ነው ያለው። ታዲያ ችግሩ ምንድነው? ያንን መልእክተኛ የሆነ መጽሐፍ ምን ይለዋል? በሆነ መንገድ ይገልጸዋል። ምሳሌ የእግዚአብሔር ልጅ ይለዋል፣ ብዙ ነገሮች ይሉታል። ክርስቲያኖች ደግሞ አምላክ ይሉታል። እንዲሁም ጆቫዊቶች ደግሞ መልአክ ነው ይላሉ። ሁሉም የተለያየ እምነት አለው። ሙስሊሞች ደግሞ የአላህ ባሪያ ነው እንላለን። አየህ አይደለ? ግን ኢየሱስ ስቲል አንድ ነው። ስለዚህ አንተ ማጣራት ያለብህ ምንድነው? ስለ ኢየሱስ በትክክለኛ መንገድ የተናገረው ማን ነው የሚለውን ነው። ምሳሌ ቁርአን ላይ ስንመጣ ኢሳ አለይሂ ሰላም ምን አለ? ኢኒ አብዱላህ አታኒየል ኪታብ ወጀዐለኒ ነብያ፣ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጠኝ፣ ነብይም አደረገኝ አለ። ስለዚህ ኢየሱስ ምንድነው? ባሪያና መልእክተኛ ነው። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ምንድነው የሚለው? ስለ ኢየሱስ ሲናገር እነሆ ደግፌ ያዝኩት ባሪያዬ ነው የሚለው። ስለዚህ መጽሐፍ ቅዱሱ ራሱ ባሪያ እንደሆነ ይናገራል። እንዲሁም ደግሞ ስለ ነብዮች ድምጽ የተዘጋ ኸይር። ስለ ነብይነቱ ደግሞ ከመጣን ራሱ መጽሐፍ ቅዱስን ብሎ ያስቀምጠዋል። ነብይ በገዛ አገሩ አይከበርም ብሎ ኢየሱስ መንገድ ወጣ ይላል። በተዘዋዋሪ ኢየሱስ ምንድነኛ? ነብይ ነኝ አለ። እዚህ ጋር ደግሞ ደቀ መዝሙሮቹ ምን አሉ? በእግዚአብሔርና በሕዝብ ሁሉ ፊት በስራና ብርቱ ነብይ ስለነበረው ስለ ኢየሱስ ነው አለ ይላል። ኢየሱስ ብርቱ ነብይ ነው ይላል። አቤት ይቅርታ፣ እንዴ ልረዳ አልተረዳው ማለት አንተ አትቀበለውም ነው ወይስ ትቀበለዋለህ? ሁለት ኢየሱስ የለም እኮ አልኩህ፣ አንድ ኢየሱስ ነው ያለው። ኑ የመጽሐፍ ቅዱሱ ታእሽ የመጽሐፍ ቅዱሱ ነው። ኦኬ መጽሐፍ ቅዱሱ ከሆነ መጽሐፍ ቅዱሱ በትክክል ያስቀመጠው አለ፣ የዋሸበትም አለ። ኦኬ ማለት እና መጽሐፍ ቅዱስ ተበረዘ ነው እያልክ ያለው ያለው ትክክል። ተበረዘ ሳይሆን ሲጀመር አዲስ ኪዳን ላይ ሲመጣ የአዲስ ኪዳን ጸሐፊያን እነማን ናቸው? ማርቆስ፣ ዮሐንስ ምናምን ናቸው አይደል? አይዋ አንደኛ ማርቆስ፣ ዮሐንስ ተብሎ የሚጠሩ ሰዎች ትክክለኞቹ የኢየሱስ ሐዋርያ አይደለም። ማርቆስ የኢየሱስ ሐዋርያ አይደለም። ሉቃስ የኢየሱስ ሐዋርያ አይደለም። አየህ አይደለ? ሉቃስ የኢየሱስ ሐዋርያ ነው እንዴ? አይደለም እኮ ከጊዜ በኋላ የመጣ ሰው ነው። ስለዚህ ከጊዜ በኋላ የመጣ ሰው የተናገረው ንግግር ነው እንጂ ትክክለኛ የኢየሱስ ተማሪ አልነበረም ሉቃስ፣ እንዲሁም ማርቆስ። እንዲሁም ማቴዎስ እና ዮሐንስ ደግሞ ቢመጣ ማቴዎስ የማቴዎስ ወንጌል ማቴዎስ ለመጻፉ ማስረጃ የለም። የዮሐንስ ወንጌል ዮሐንስ ለመጻፉ ማስረጃ የለም። ኢቭን የማቴዎስ ወንጌል ላይ እንኳን ብከፍተው ምን የሚል ነገር አለ? ኢየሱስ መንገድ ላይ ማቴዎስ የሚባል ሰው አገኘ ይላል፣ በድሮ ስሙ እየጠራው። አየህ፣ ስለዚህ የጻፈው ሌላ አካል ነው። ግን ደግሞ ያ ጽሑፍ ላይ ምን አለ?
እውነተኛ ታሪክ አልፎ አልፎ አለበት፣ እንዲሁም ደግሞ በጣም ብዙ ውሸት አለበት። ምሳሌ እዚህ ጋር ምን የሚል ታሪክ አለ? ሰዎቹ ብርቱ ነብይ ነው አሉ የሚል ነገር አለ። ብርቱ ነብይ ነው የሚል ተጽፏል። ስለዚህ ነብይ እንደሆነ መጽሐፉ ይናገር። ይሄ ትክክል ነው። ምሳሌ ደግሞ ዞር ብሎ ሲናገር ምን ይላል? ኢየሱስ ተሰቀለ ይላል። ይሄ ውሸት ነው። ደግሞ ሲናገር ደግሞ ኢየሱስ ሴቶችን ደንቆሮ አላቸው ይላል። ውሻ አላቸው ይላል። ይሄ ውሸት ነው። ኢየሱስ ሴቶችን አይሳደብም። ውሻ አይላቸው ሴቶችን። ግን መጽሐፍ ቅዱስ የዮሐንስ ወንጌል ላይ የልጆችን እንጀራ ወስድ ለቡችሎች አይጣልም አላት ይላል። አቤት እያየ ነው። አሁን ሴቶች ደንቆሮ ይላቸዋል የሚለው ቦታ ውሻና ደንቆሮ ላውጣልህ። አዲስ ኪዳን ላይ ደንቆሮ ሰዎችን ይላል፣ ሴቶችን ደግሞ ውሻ ይላቸዋል። ላውጣው? እሺ ከፈለ እዚሁ ከፍተዋለሁ፣ አታስብ። ያው የማቴዎስ ወንጌል ምዕራፍ 15 ቁጥር 26 ኢየሱስም የልጆችን እንጀራ ወስዶ ለውሾች መጣል የተገባ አይደለም አለ ይላል። ታሪኩ ምንድን ነው? አንድ ሴት ልጇ ታሞባት መታ ኢየሱስን እየጮኸች ልጄን ፈውስልኝ ትለዋለች። ያው ከዛ በኋላ እሱ ምን አለ? እርሱ ግን አንድም ቃል ሳይመልስ ዝም ብሎ ሄደ አለ። ልጇ ታሞባት እየጮኸች ዝም ብሎ ጥሏት ሄደ ኢየሱስ። ከዛ ደቀ መዛሙርቶቹ ምን አሉ? እባክህን እቺ ሴት እኮ እየተከተለች እየጮኸች ነው ያለችው፣ እባክህን ልጇ አድናት ብሎ የለመኑት ጓደኞቹ ደቀ መዝሙሮቹ። እሱ ቀጥሎ እርሱ ምን አለ? እኔ የተላኩት ከእስራኤል ቤት ለጠፉ በጎች ብቻ ነው አለ። ለእስራኤል ብቻ የሚሰራው ካለ ቀጥሎ ማለት እዚህ ጋር ያው የልጆችን እንጀራ ወስዶ ለውሻ ጣል ማለት ልጆች ያላቸው እስራኤሎችን ነው። ውሻ ደግሞ ማለት ከነዓናዊ ናት። ስለዚህ ውሻ ነሽ አላት። እስራኤል ደግሞ ልጆች ናቸው አስቀመጠ፣ ውሾች ይላታል እዚህ ጋር አንደኛ። ሁለተኛ ደግሞ ደንቆ ታሪኩ እሱ ላይ ታሪኩ ጨርሽ። እዚህ ጥሏት ሄደ ወይስ ልጁ አዳነላት? ከዛ በኋላማ እርሷም ጌታ እርግጥ ነው አለች፣ ነገር ግን ውሾች ከጌቶች ማዕድ የሚወድቀውን ፍርፋሪ ይበላሉ አለች ይላል። ፍርፋሪ ስጠናቸው። ከዛ በኋላ ልጇን ፈወሰላት። ትክክል ነው። ታሪኩ ይቀጥላል። ዋና ፖይንት ግን ውሻ ብሏታል ነው። ይሄ አይደለ ፖይንት? እሱ ነበር አይቻለሁ ውሻ እንዳላት። ግን ጥሏት አልሄደም ግን ልጅቷ ፈወሰላታል። ልጇን ፈወሰላታል። ትክክል ነው። አልተከራከርኩም እኔ እኮ እሱም ትክክል ነው። ግን ደግሞ ውሻ ካላት በኋላ መጀመሪያ እንደዛ ጮሃ ዝም ካላት በኋላ ነው ፖይንቱ እሱ ነው። በመቀጠል ይሄን አይተሃል። ስለዚህ ሴቶችን ውሻ ይላቸዋል። አንደኛ እዚህ ጋር ደግሞ ምንድን ነው የሚለው ተመልከተ። እናንተ እውር ፈሪሳውያን እያለ ያስተምራቸው ነበረ። እናንተ የእልፍኞች ልጆች እያለ ያስተምራቸው ነበር። እዚህ ጋር ደግሞ እናንተ ደንቆሮች እያለ ያስተምራቸው ነበር። እንትኖችን አይሁዳውያን ደንቆሮ እያለ ማለት ነው። ይገርምህ አንድ ቀን የሆነ ሰው ምሳ እንዲበላ ጋበዘው ኢየሱስ። ምግብ ሊበላ ተጋበዘ ኢየሱስ። ምሳ ሊበላ ገባና ግን እጁን አልታጠበም ነበር ኢየሱስ። ሰውየው ገረመውና ለምንድን ነው ከምግብ በፊት ያልታጠበው በልቡ አሰበ። ከዛ ኢየሱስ ደንቆሮ አለ ይላል። እንደዛ የሚል ካለ አሳየኝ አለ። እንደዛ አልታጠበም የሚለውን ምሳ ሊጋብዘው ምናምን ያልካ ይሻላል። ያ አሳየኝ። ይህንንም ሲናገር ሉቃስ 11 ይህንንም ሲናገር አንድ ፈሪሳዊ ምሳ ይበላ ዘንድ አይሻለ ምሳ ይበላ ዘንድ ጋበዘው። እንግዲህ አስቡት አምላክ ምሳ ሲጋበዝ ማለት ነው። እሺ ከዛ ለመነው፣ ገብቶም ተቀመጠ። ከምሳ በፊት አስቀድሞ እንዳልታጠበ ባየው ጊዜ ፈሪሳዊ ተደነቀ። ኢየሱስ እጁ አልታጠበም ነበረ። ከዛ ገረመው ሰውየው። ጌታም እንዲህ አለው፣ አሁን እናንተ ፈሪሳውያን የጽዋውንና የውጩን ውጭ ታጠራላችሁ፣ ውስጣችሁ ግን ቅድሚያ የተሞላ ክፋት ሞልቶበታል። እናንተ ደንቆሮች ይለዋል። እዛው ደንቆሮች፣ የውጩን የፈጠረ የውስጡን ደግሞ አልፈጠረ ምን ይላቸዋል? እሺ አይደለ? አሁን እኮ ፖይንት እኮ አለው፣ ፖይንት አለው። ትክክል ነሽ። ግን ምሳ ሊበላ ተጋብዞ ሰው ቤት ገብቶ ያውም ደግሞ እጁ ሳይታጠብ እኮ ነው ኢየሱስ አይደለ? እዚህ ጋር ደንቆሮ አለው ይላል። ያው እናንተ ደንቆሮች አለው ይላል ኢየሱስ። እንደዚህ ነው። እንዴት ነው እንደዚህ የሚናገረው? ማስተማር እኮ ይችላል። አይ እኔ እኮ እጄ ያልታጠበ ውስጤ ንጹህ ነው፣ ውስጣችሁን አጽዱ መጀመሪያ ማለት እኮ ይችላል። ግን ምናምን እናንተ ደንቆሮ ብሎ ይሰድባቸዋል። ያው ምሳ የጋበዘውን ሰው ማለት ነው። እና ይሄን ያለው ለማንኛውም ግን ሙስሊሞች ኢየሱስ ይሄን ያደርጋሉ አናስብም። ስለዚህ ያለው ነገር ምንድነው? መጽሐፍ ቅዱስ ይሄ ወንጌል የሚባለው ነገር ኢየሱስ ላይ የዋሸው ነገር አለ፣ በትክክል የሚያስቀምጠው አለ። ግልጽ ነው። ወደ ርዕሱ ስንመለስ ያነሳው የዮሐንስ ወንጌል ምዕራፍ 1 ነው አይደለ? እውነት ፍለጋ
ሚዩት አታርግ። እሺ ፓውዝ እሺ ፓውዝ ከሆንክ ይሻላል። ስትመለስ እናወራለን። እሺ መሉ ጥያቄ አለሽ? እሺ አንዴ እሱ እስከዛ ይጠይቅና ሌላ ሰው የሚጠይቅ ካለ እስከዛ ይጠይቅ። እሺ ረዩ ሰላም አለይኩም ያልከኝ ወንድሜ ምን ነበር? ወአለይኩም ሰላም ብያለሁ። ወይ አባብ እንዴት ናችሁ? ሰላም ነው አላው ደህና ነህ? ምን ነበር ወንድሜ? ያ እኔ ምንም ነገር ልጠይቅ አይደለም። ባይዘው እሷን እኔ ነኝ ወደ አንተ ላኳት። እኔን የጠየቀችኝ ነገር ትንሽ ነገር ምናምን እኔ ከማውቀው ስለ እንትኑ ማለት ነው ሴት ልጅ ለምንድን ነው ወደ መቃብር ማትሄደው ምናምን ላለችው ነግሬያት ነበር። ከዚህ በላይ ደግሞ እኔ ምንም የማውቀው ነገር የለምና ኢምራን ብለሽ ሰርች አድርገሽ እሱ ጋር ሄደሽ ተረጁ ብዬ እኔ ላኳት። ከስር እያዳመጥኩ ነበር ገባሁ። እኔ ምንም ጥያቄ የለኝም። ማሻአላ የመቃብሩ ጉዳይ ከሆነ እሱን እኔ ማስረዳት ነገር እሱ ዋና ተመልሶላታል። አሁን ሌሎች ጥያቄዎች ደግሞ ካሏት አሁን ጠይቃለሁ። ወይ ተጠይቅ፣ ችግር የለውም። ሚሉ ጥያቄዎችን አዘጋጂ። እውነት ፍለጋ ተመልሳል። ለሁኛ እንጻፍ ያጣኝ ኢንሻአላህ። እሺ ያነሳን የዮሐንስ ወንጌል ነበር አይደለ? አይ የዮሐንስ ወንጌል አክቹአሊ ሰፊ ሀሳብ ነው። ስለዚህ ሌላ ጊዜ ተመጣ እናወራበታለን። ግን በቀላሉ እንዲገባ እዛ ጋር ምን የሚል ነገር አለ? በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር፣ ቃልም በእግዚአብሔር ዘንድ ነበር። ያ ይናጋ አይደለ? ቃልም ስጋ ሆነ ይላል ቁጥር 14 ላይ። ያየሁት ነው። አሁን የመጀመሪያ ነገር የሚሆነው ይሄን አስተምሮ ከዮሐንስ ወንጌል ከሚባለው መጽሐፍ ውጭ እንደው መጽሐፍ ቅዱስ ላይ አለ ቃል የሚል ነገር? ቃል የሚል ነገር በመጀመሪያ እግዚአብሔር የለም። አየህ አይደለ? ይሄ አስተምሮ የመጣው ይገርምሃል ከግሪክ ፍልስፍና ነው። ግሪኮች አስቀድመው ያምኑ ነበር። ሚቶሎጂ መሰረት ቃል አለ ብለው ያምኑ ነበር። ሎጎስ የሚል አስተምሮ ነበራቸው። አሁን ፖይንት እሱ አይደለም። ፖይንት መሰለህ ይሄ ሎጎስ የሚባለው አስተምሮ የመጣው ከጊዜ በኋላ ነው። ኢየሱስም አላስተማረው፣ ዮሐንስም አላስተማረው። ስለዚህ የቤት ስራችን ምንድን የሚሆነው ይሄ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ትክክለኛ የወንጌል አስተምሮ እንደሆነ የኢየሱስ አስተምሮ እንደሆነ ማስረጃ እንጠይቃለን። ስለዚህ ምን ታደርጋለህ? ይህን ቃል ሐዋርያው ዮሐንስ ለመጻፉ ማስረጃ ታዘጋጃለህ ማለት ነው። ኦኬ አንደኛ አሁን ይህን ካየን፣ ሁለተኛ ደግሞ ሙግስ አነሳለህ። በመጀመሪያ ቃል ነበር ይላል። ቃል ነበር ሲባል ምን ማለት ነው እጠይቅሃለሁ። እግዚአብሔር ተናጋሪ ነው አይደል? በመጀመሪያ ቃል ነበር ሲል ለአዳም የገባለት ቃል ከልጅ ልጅ ተወልጄ አድንሃለሁ የሚለው ቃል የት ላይ እንደዛ ይላል? እስቲ ነው ታሪኩ። አሁን እንደዛው ነው ኢምራን። እውነት ፍለጋ አቤት ወንድሜ ጃቢ ምሳሌ ወንድሜ ጃቢ የሰለመው ወደ እስልምና የመጣው ነው ታሪኩ ሰምቼ ቤተክርስቲያን ላይ ሁልጊዜ ከልጅ ልጅ ተወልጄ አድንሃለሁ የሚል አለ ይላሉ። ግን የለም፣ ወላሂ የለም። እንገርክ የፈለከው መጽሐፍ ቅዱስ ብታነብ ከልጅ ልጅ ተወልጄ አድንሃለሁ የሚል ጭራሽ ነው። እንኳን እንደዛ ጥቅስ ይቅርና እንደዛ ቁማጭ ጥቅስ የለም፣ ቁማጭ የለም፣ ወላሂ የለም። ቤተክርስቲያን ላይ የሚነገር ሐሳብ ነው እንጂ ከልጅ ልጅ ተወልጄ አድንሃለሁ የሚል የመጽሐፍ ቅዱስ ቅጽ ጭራሽ የለም። አውቃለሁ እሱ የለም። ግን ከየት መጣ ታዲያ? ስላልፈተሽ ከሆነ ወንድሜ እንዴት ነው? መጀመሪያ ሰላም በይ። ብራዘር ምን አልከኝ? አማን ነው አለ አልሐምዱሊላህ። ያልከውን ሲቆይልህና ማለት ነው ስለ ክርስቶስ ስትናገር ሰምቼ ነበር። ስለ ክርስቶስ ክናወራ ከልጅ ልጅ ተወልጄ አድንሃለሁ የሚለው እውነት ነው? ምን ከልጅ ልጅ ተወልጄ አድንሃለሁ የሚለው ጥቅስ? አዎ ለአዳም ኪዳን የገባለት ነው። ባይዘ የት ነው የሚገኘው? ብሉይ ኪዳን ሄደህ ፈልገው። ብሉይ ኪዳን ፈልጌዋለሁ። ይኖራል። ብሉይ ኪዳንን ዘፍጥረትንም ዘዳግምንም አንብቤያለሁ። የለም አውጣልኝ። እመነኝ እና ጋር መጠልሃለሁ። የአዳም ታሪክ ያለው ወይ አንዴ የአዳም ታሪክ ያለው ዘፍጥረት ነው ይታያል። ዘፍጥረትን ሙሉ አንብቤዋለሁ እና የለም። የት ላይ ነው ያሉት? እስቲ ፈልገህ ንገረኝ መጀመሪያ ቦታው የት ላይ ነው የማገኘው? እርሲ ቆይ ለነገ ፕሮሚስ አመጣልሃለሁ። ችግር የለም።
እነግርሃለሁ ብያለሁ፣ ፕሮሚስ ገብቻለሁ። ኖ አይደለማ። አሁን ይሄ ትልቅ ክሌም ነው ቪክተሪ። ስለዚህ ምን ታደርጋለህ? ሚውት ታደርገውና ትፈልገዋለህ። አሁን እዚሁ ፈልገው፣ ግለጠውና ፈልገው። ግን ልቃል ግባለህ። ጭራሹ ነው የለም፣ ወላሂ የለም። ሙሉ መጽሐፍ ቅዱስ ላይ እንደዛ የሚል የለም። ከዛው አንተ ሚውት አድርገህ ፈልግ። እሺ እውነት ፍለጋ ምን አልከኝ? ችግር የለም። እሺ መጽሐፍ ከዘፍጥረት እስከ ራእይ ከልጅ ልጅ ተወልጄ አድንሃለሁ የሚል የለም። እንጃ በድርሳናት ሊኖር ይችላል፣ ግን መጽሐፍ ቅዱስ ላይ እንደዛ የተጻፈ የለም። ግን በስጋ መምጣቱ አሁን የሚናገሩ ብዙ ቦታ አለ። አይ በስጋ መምጣቱ ላይ እንመጣለን። ግን መጀመሪያ ከልጅ ተወልጄ አድንሃለሁ የሚለው ውሸት ነው፣ የለም በመጽሐፍ ቅዱስ ላይ። እዚህ ጋር ተስማምተን ዘፍጥረት እስከ ራእይ የለም። በጣም ጀግና ድርሳናት የተለያየ ቦታ ሊኖር ይችላል። ይህን ከጨረስን ታዲያ መጽሐፍ ቅዱስ ላይ ያለው ቃል ምን የሚል ቃል ነው ካልከኝ፣ ገላትያ ምዕራፍ 3 ቁጥር 16 ላይ ይላል ለአብርሃምና ለዘሩ የተስፋው ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች ኃይልም ስለ አንድ እንደሚናገር ለዘር ይላል፣ እርሱም ክርስቶስ ነው ይላል። የተስፋው ቃል ለማን ተናገረ? ለአብርሃም ተነገረ። ያደለ ይሄ አለ ትክክል ነው። ስለ ኢየሱስ አስቀድሞ አምላክ ለነቢያት ተናግሯል፣ ለነቢያት አውጇል። ስለዚህ በመጀመሪያ ቃል ነበር ሲያን እየጠቆመን ያለው ያ ቃል ደግሞ እግዚአብሔር ዘንድ ነበር የነበረው። ከዛ በኋላ እግዚአብሔርም ቃል ነበር ይላል። ቃልም እግዚአብሔር ነበር ሳይሆን እግዚአብሔርም ቃል ነበር ነው። አሁን አንተ እጅ ላለው መጽሐፍ ቅዱስ ብከፍተው ምንድን ነው የሚለው? ቃልም እግዚአብሔር ነበር ነው የሚለው። ግን ደግሞ ጥንታዊ መጽሐፍ ቅዱሶችን ስንከፍታቸው ምሳሌ የአማርኛ የመጀመሪያ ትርጉም ብከፍተው የአባራዊ ትርጉም ማለት ነው ላሳይክ። ምን ብሎ ነው የሚያስቀምጠው? በመጀመሪያ ይኸው እዚህ ጋር በመጀመሪያ አስቀድሞ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ እግዚአብሔርም ቃል ነበር። ያው እግዚአብሔርም ቃል ነበር ነው የሚለው። አያ እግዚአብሔር ቃል ነበር ማለት ደግሞ ትርጉሙ ምንድነው ካልን እግዚአብሔር ተናጋሪ ነበር ማለት ነው። ማስረጃ ኢሳይያስ 55:11 ምን ይላል? ከአፌ የሚወጣው ቃሌ እንዲሁ ይሆናል፣ የሚሻውን ነገር ያደርጋል፣ የላኩትን ይፈጽማል ይላል። እግዚአብሔር ከአፉ ቃል ይወጣል። ምን ወጣ? ለአብርሃም የተስፋ ቃል ወጣ። ያ የተስፋ ቃል ፍጻሜውን ያገኘ። ፍጻሜውን ያገኘው መቼ ነው? የሐዋርያት ሥራ ምን አለ? ከዚህም ሰው ዘር እግዚአብሔር እንደ ተስፋ ቃል ለእስራኤል መድኃኒት ኢየሱስን ላከ አለ። ስለዚህ እግዚአብሔር ኢየሱስን ሲልከው ቃሉ ተፈጸመ ማለት ነው። ይሄን የሚያሳየው ለማንኛውም ሰፊ ሐሳብ ነው፣ ግን ዋና የበሰለ የሚሆነው የመጀመሪያ ሙግት የሚሆነው ምንድነው? የዮሐንስ ወንጌል ቃል የሚለው ሐሳብ ትክክለኛ ሐሳብ እንደሆነ ማስረጃ ይዘህና። እሺ እውነት ፈለጋ ብራዘር፣ ምን አይነት መስረጃ ነው የፈለከው? ከዛ በላይ ቆይ ቪክተር የሚታርክ አንተ የሚታርክ ጨረስክ? እውነት ፍለጋ ሌላ ጥያቄ አለ? ጥያቄ በሌላ ጊዜ ጠይቃለሁ እንጂ ያለኝ ጥያቄ እናገራለን። በደንብ በሰፊው ነው እየመጣ ጠይቅ። ብራዘር እንዴት ነህ? አለ አልሐምዱሊላህ። ከየት ቤተ እምነት ነህ? እኔ ኦርቶዶክስ ተዋህዶ ሃይማኖት ነኝ። እሺ ጥያቄ አለህ? እንጠይቅህ። እሺ ቅድሚያ እኔ ልጠይቀው ወይስ ምን ይሻላል? ጠይቅ፣ እንደፈለግ፣ ሁሉም ይመችኛል። እሺ ከራስ ሃይማኖት ልጀምርና ማለት ነው። ስማኝ እሺ። እንትን በቅዱስ ቁርአን እምነት ነው የሚያድነው ወይስ ድርጊት ነው የሚያድነው? የቱ ነው የሚያድነው? አሁን ለምሳሌ እኛ እምነትም ምግባርም ያድነናል እንላለን። ገብቶሃል? ሌላኛው ሃይማኖት ደግሞ እምነት ነው የሚያድነው ይላል። በሙስሊም ግን እምነት ነው የሚያድነው ወይስ ምግባር ነው? ምን ነው የሚያድነው? እሺ በጣም ጥሩ ጥያቄ። ለዚህ መልስ ቁርአን ላይ አለ። አምላካችን ምን አለ ቁርአን ላይ? ኢነለዚነ አመኑ፣ እነዛ ያመኑ አለ። እሺ እንቀጥል። ወአሚሉ ሷሊሓት፣ መልካምን የሰሩ አለ እያደለ። ስለዚህ መጀመር ማድረግ አለብህ፣ ማመን አለብህ። ከዛ ቀጥሎ ጥሩ መስራት መስራት አለብህ። ራሳ ያየሁ እንዲሁም ማለት ተመልከት። ከወንድ ወይም ከሴት እርሱ አማኝ ሆኖ በጎ የሰራ መልካም ኑሮ በእርግጥ እናኖረዋለን፣ ይሰሩት በነበሩትም ነገር በመልካሙ ምንዳቸው እንመነዳቸዋለን አለ። ስለዚህ በእስልምናችን የሚያድነው ምንድን ነው? አንድ ሰው አምኖ ጥሩ ስራ መስራት ነው። መጀመሪያ ዋናው የመዳኛ መንገድ ምንድን ነው? እምነት ነው። እምነቱ ምንድን
ነው ላኢላሃ ኢለላህ የሚለው ቃል። ነቢዩ ሐዲስ ላይ ምን አሉ? መን ቃለ ላኢላሃ ኢለላህ ደኸለል ጀና፣ ከአላህ ውጭ የሚመለክ አምላክ እንደሌለ ነቢዩ መሐመድ የአላህ ባሪያና መልእክተኛ መሆናቸውን የመሰከረ ካለ ጀነት ገባ አሉ። ስለዚህ አንድ ሰው ሲያምን ምን ሆነ? ወደ ብርሃኑ መጣ፣ የገነትን ቁልፍ አገኘ። ቀጥሎሳ ቁልፉ ጥርስ አለው። ጥርሱ ደግሞ ምንድነው? መልካም ስራ ነው። ካመነ በኋላ አንድ ሰው አምኖ ሰዎችን አይገልም፣ አምኖ ዝሙት አይሰራም እያደለ በቻለው ማድረግ አለበት፣ ጥሩ ነገር መስራት አለበት። ለዛው ነብዩ ምናሉ አልሙስሊሙ መን ሰሊመ አልሙስሊመ ቢሊሳኒሂ ወየዲሂ፣ ሙስሊም ብሎ ማለት በምላሱ በሆነ ነገር ሰላም የሆነው አሉ። ስለዚህ አንድ ሰው ከሰለመ በኋላ መሆን አለበት ሙሉ ሰውነቱ ሰላም መሆን አለበት። ሰዎችን መስደብ የለበትም፣ ብልግና መስራት የለበትም። ከሱም ደግሞ አልፎ መሆን አለበት ጥሩ ስራ መስራት አለበት፣ ሰዎችን መርዳት አለበት። ለዛ ነው በጎ ስራዎችን የሚሰሩ ካሉ እነዚያ ጀነትን እናስገባቸዋለን፣ በእርግጥ እናኖራቸዋለን ብሎ የሚናገረው። ስለዚህ በእስልምናችን የሚያድነው አምኖ ጥሩ ስራ መስራትና ራስን ደግሞ ከመጥፎ ነገር መቆጠብ ነው። መጥፎም ነገር ደግሞ ከሰራ ወደ አምላኩ ንስሐ መግባት ነው። ግልጽ ነው። እሺ ተረድቼ ያለው ነገር ግን ማለት እስኪ በሙስሊም ትምህርት ማለት ነው ስለ ዝሙትና ስለ እንትን እስኪ አውራኝ። እስኪ ዝሙት የሚባለው ምን ስታረግ ነው? እንደገና ደግሞ ስለ ግድያ አሁን ለምሳሌ የሆነ ምዕራፍ ላይ አይቻለሁ፣ ባይዘው እንደዚህ በቪዲዮ ምናምን ቫይራል ያወጣ እነዛ ካፊሮች አይሁድና ክርስቲያኖች አጥፏቸው ግደላቸው የሚል እንዳለ ሰምቼ ነበር። ይህንስ ምን ያክል እውነት ነው? አትግደሉ የሚባለውስ እንዴት ይታያል? በሙስሊም ሰው መግደል እንዴት ይታያል? በጣም ጥሩ። ሁልጊዜ የምናገረው ንግግር አለ። እሱ ምንድን ነው? የሆነ ክርስቲያን ወይም ደግሞ የሆነ ሰባኪ ስለ እስልምና መጥፎ ነገር ሲያወራ ከሰማህ ማወቅ ያለብህ እውነታው እሱ ከተናገረው ተቃራኒ ነው። አሁን ሙስሊሞች አይሁዳውያንን ግደሉ፣ ክርስቲያኖችን ግደሉ የሚል አለ ነው ያለው። ግን እውነታው ምንድነው? ተቃራኒ ነው። ኢንሻአላህ እሱን አሳይካለሁ። ከመጀመሪያው ጥያቄ ልነሳለህና ዝሙት በእስልምና እንዴት ይታያል ያልከኝ አይደለ? አምላክ ቁርአን ላይ እንደዚህ አለ፣ ወላ ተቅረቡ ዚና፣ ዝሙትን አትቅረቡ። አታድርጉ አይደለም፣ ዝሙት ማድረግ አይደለም፣ ማድረግ ሳይሆን መቅረብ። ለዝሙት የሚያቀርቡ ነገሮች ራቋቸው አለ። እርሱ በእርግጥ መጥፎ ስራ ነውና መንገዱም ከፍ አለ። ስለዚህ ዝሙት በጣም ጸያፍ ነገር ነው። እንቀጥል። ነብዩ ሰለላሁ ዐለይሂ ወሰለም ቀጥሎ ቁርአን ላይ ዝሙተኛይቱና ዝሙተኛውን አለ ከሁለቱ እያንዳንዳቸው ያላገቡ እንደሆኑ 100 ግርፋት ግረፏቸው አለ። አንድ ሰው ዝሙት የሚሰራ ከሆነ በእስልምና ሰዎች ፊት ካደረገ ከተያዘ፣ ንስሐ ካልገባ ከተያዘ ይገረፋል። አየህ አይደለ? እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ቀጥሎ ምናምን ላ የዝኒ ዛኒ ሂነ የዝኒ ወሁወ ሙእሚን፣ አንድ አማኝ ዝሙት አይሰራም ዝሙት በሚሰራ ጊዜ አማኝ ሳይሆን ወይም ደግሞ አማኝ አይደለም ማለት። ስለዚህ ዝሙት በጣም ከባድ ኃጢአት ነው በእስልምና። ኢቭን ከተያዘ ራሱ ማስገረፍ የሚያደርስ ከሱም አልፎ ደግሞ አግብቶ የሚሆን ደግሞ ከሆነ የሚያስገድል ነው። ከባድ ኃጢአት ነው በእስልምናችን። ለዛ ነው ይሄ ደረጃ የተቀመጠው ማለት ነው። ያው በክርስትና ኢንሻአላህ በሌላ ጊዜ መጣበታል። ዝሙት ያው በክርስትና በጣም ከባድ ነገር ነው ወይም ደግሞ የተፈቀደ ነገር ነው በሚለው ማየት እንችላለን። ለምሳሌ ትንቢተ ሆሴዕ እግዚአብሔር ምንድን ነው የሚለው? ያው ሂደህ አንተ አለ እግዚአብሔር ነብዩ ሆሴዕ ምን አለው? ሂደህ ዘማዊ ሴት አግባ ከእርሷም የዝሙት ልጆችን ውለድ ይሏል እግዚአብሔር። እግዚአብሔር ነብዩ ሆሴዕ ምን አለው? ዝሙተኛ ሴት አግባ፣ ዝሙተኛ ልጅ ውለድ ይለዋል። በጣም ብዙ ጥቅሶች አሉ ስለ ዝሙት በክርስትና፣ ግን ይበቃቸዋል። እሺ ወደ ሁለተኛው ጥያቄ እንምጣ። ሁለተኛው ጥያቄ ምንድን ነው? ሙስሊሞች ክርስቲያኖችን ትገላላችሁ ወይም ደግሞ አይሁዳውያንን ግደሉ፣ ክርስቲያኖችን ግደሉ የሚል ነገር አለ በእምነታቸው ነው ያለው። ይሄ ደግሞ ፍጹም ውሸት ነው። መጀመሪያ ነብዩ ምን አሉ ከሚለው እንነሳ። ነብዩ ሐዲስ ላይ ምን አሉ ስንል ሱነን አቢ ዳውድ ሐዲስ ቁጥር 3052 ላይ መን ቀተለ ሙአሐደን፣ አንድን ቃል ኪዳን ገብቶ በሙስሊም አገር የሚኖር ተመለስ ወገናችን፣ በሙስሊም አገር የሚኖር ክርስቲያን ወይም አይሁድ የገደለ ካለ አሉ ለም የሪህ ራኢሐተል ጀና፣ የጀነትን ሽታ አያገኝም አሉ። አይ አይደለ? ስለዚህ እንኳን መግደሉ ላጸድቅ ይቅርና አንድ ሙስሊም ሙአሐድን ሰው ክርስቲያንን ሰው የሚገል ከሆነ በሙስሊም ሀገር የሚኖር ማለት ነው የጀነትን ሽታ አያገኝም። ብራዘር ቀጥሎ ነብያቸው ምን አሉ? ንቁ አሉ መን ዘለመ ሙአሐደን፣ አንድን ቃል ኪዳን ገብቶ በሙስሊም ሀገር የሚኖር ሰው የበደለ ካለ አዊን ተቀሰው ክብሩን ካጎደለው አው ከለፈው ፈቀጣቀቲ ከሚቸው በላይ ስራ ካሰራው
አው አኸዘ ሚንሁ ሸይአን ቢገይሪ ጢቢ ነፍሲን በጉልበት ከቀማ የሆነ ነገር ፈአና ሐጂጁሁ የውመል ቂያማ እኔ ራሱ እከራከረዋለሁ አሉ። አየህ ነብዩ ያስተማሩት ይሄን ነው። እንቀጥል። ቁርአናችን ስለ ግድያ ምን አለ የሚል ነገር እንመልከት። ምን አለ ስንል አምላካችን ሚን አጅሊ ዛሊክ አለ በዚህ የተነሳ አለ ከተብና አላ በኒ እስራኤል በእስራኤሎች ላይ ጻፍን አለ አነሁ መን ቀተለ ነፍሰን አንዲት ነፍስ የገደለ ካለ ፈከአነማ ያው ቀተለ الناس ጀሚዓ ያው ነፍስን የገደለ ሰው ካለ ሰዎችን ሁሉ እንደገደለ ነው አለ። ስለዚህ አንድ ሰው ሌላን ሰው የሚገድል ከሆነ በተዘዋዋሪ እያደረገ ነው ያለው ሰዎችን በሙሉ የገደለ ነው። በጣም ከባድ ኃጢአት ነው ግድያ ማለት ነው። ኦኬ አምላካችን ቃል ለምን ወላ ተቅቱሉ ነፍሰ ለቲ ሐረመ አላህ ኢላ ቢልሐቅ አላህ እርም ያለጋትን ነፍስ በሐቅ ቢሆን እንጂ አትግደሉ አለ። አየህ አይደለ? ከባድ ግድያ ከባድ ነገር ነው። ነገር ግን ሙስሊሞች የምንዋጋቸው አካላት አሉ። እነሱ እነማን ናቸው? እንመልከታ። ቁርአን አምላካችን ምን አለ? ወቃቲሉ ፊ ሰቢልላሂ الذين يقاتلونكم እነዚያ የሚጋደሏችሁን ከሃዲዎች በአላህ መንገድ ተጋደሉ። እነማንን? የሚጋደሏችሁን ከሃዲዎች አለ። ስለዚህ ህግ አለ። በህጉ መሰረት ነው እንጂ ሰላማዊ ሰው ግደሉ የሚል እምነት ጭራሽ ነው የለንም። አማ መጽሐፍ ቅዱስን ሲከፍተው ሰካልክ ዝም ብዬ ልክፈት። ለምሳሌ ሲከፍተው እዚህ ጋር ምን ይላል? በውስጧ የነበሩትን ህዝብ አውጥቶ በመጋዝ ተረተራቸው ይላል። ዝም ብዬ ሲከፍተው እንደዚህ ያው ተረተራቸው በመጥለቢያ ቋራጣቸው። አሁን ዝም ብዬ ልክፈት እስኪ። አቤት አንዴ ይቅርታ። አሁን የወጣው ልጅ አስገባኝ ጀነክ። እሺ ሞዴሬተሮች አይ ካላችሁ አስገቡት። አያችሁ አይደለ? እዚህ ጋር ምን ተደረገ? ሰዎችን በመጋዝ ተረተሩ። እንቀጥል። አሁንም እርሱ የእስራኤል አምላክ እግዚአብሔር እንዲህ ይላል እያንዳንዱ ሰይፉን በወገቡ ላይ ይታጠቅ፣ ከበር እስከ በር ተመላለሱ፣ እያንዳንዱ ወንድሙን፣ እያንዳንዱ ጎረቤቱን፣ እያንዳንዱ የቅርቡን ይግደላቸው ይላል። ነው ታግማነሽ ሰዎችን በመጋዝ ተረተሩ። አስካለ ነው ታግዩ አስካለ አረ ሚውት አድርጊ የኳይተ አሉ ሚውት አድርጊ አማርኛ ጋር እያንዳንዱ ሰይፉን በወገቡ ላይ ቢታጠብ ካለ በኋላ ሂዳችሁ ወንድሞቻችሁን ግደሉ ይላል። ከዛሳ የሌዊ ልጆችም ሙሴ እንዳዛቸው አደረጉ። በዚያ ቀን ከህዝቡ 3000 ሰዎች ሞቱ ይላል። ሙሴም ዛሬ በረከት እንዲወርድላችሁ ከእናንተ እያንዳንዱ ከልጁና ከወንድሙ የተነሳ እግዚአብሔርን በእጃችሁ ደስ አሰኛችሁ አላቸው ይላል። ሰው በመገደሉ እግዚአብሔር ደስ አለው። አያ እንግዲህ ያለው እዚህ መጽሐፍ ላይ ነው። ሰዎችን በመጋዝ የሚተረተሩ ስማኝ። አቤት። እሺ ወንድሜ ስማኝ። እሺ ጀምር ስታነበው የነበረው የምን ምዕራፍ ነው ንገረኝ። አንዱን ነው እፈልጋለሁ። መጽሐፈ ዜና ቀዳማዊ ችግር የለም እኔ እሺ እሱ አላነበሁትም ስለሆነ ሶሪ ባይዜ ስለመቆራረጥ ማለት ነው። እኔ ሃይማኖቴ ማለት ኦርቶዶክስ ነው እንዳልኩ ነው። ፍቅር ነው ገብቶሃል? ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መሬት ሲወርድ ፍቅር ነው፣ ቤዛነት ነው ያስተማረው። ለምንድን ነው ሰዎችን እዚህ ግደሉ? ኢየሱስ እግዚአብሔር ነው አይደል? እሺ ኢየሱስ እግዚአብሔር ከሆነ እዚህ ጋር ኢየሱስ ሰው ሲታረድ ደስ ይለዋል። ያው ኢየሱስ እዚህ ጋር ተመከረ። ኢየሱስ ምን አለ? ያው ኢየሱስ እንደዚህ ይላል እያንዳንዱ ሰይፉን በወገቡ ላይ ይታጠቅ፣ ሂዱና ከበር እስከ በር ተመላለሱ፣ እያንዳንዱ ወንድሙን፣ እያንዳንዱ ጎረቤቱን፣ እያንዳንዱ የቅርቡን ይግደል አላቸው። ኢየሱስ ምን አለ? ኢየሱስ እግዚአብሔር ምን አለ? ሄዳችሁ ወንድሞቻችሁን ግደሉ አላቸው። ከዛሳ የሌዊም ልጆች ሙሴ እንዳላደረጉ በዚያ ቀን ከህዝቡ 3000 ሰዎች ሞቱ። ኢየሱስ እግዚአብሔር ምን አደረገ? 3000 ሰዎችን አስገደለ። ከዛሳ ሙሴ ዛሬ በረከት እንዲወርድላችሁ ከእናንተ እያንዳንዱ ከልጁ ከወንድሙ የተነሳ እግዚአብሔርን በእጃችሁ ደስ አሰኛችኋል። ኢየሱስ ሰው ሲታረድ ደስ አለው። ያው ይሄ መጽሐፍ ቅዱስ ነው። ምን ትላለህ? ሲጀምር ይሄ የምትለው ብሉይ ኪዳን ነው። ገብቶሃል? ብሉይ ኪዳን ብዙ ነገር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እናስማኛ ጌታችን መድኃኒታችን ኢየሱስ ክርስቶስ
ወልደ እግዚአብሔር ማለት ነው። ስጋ ለብሶ ወደ መሬት ሲመጣ ግን ማለት ነው ለኛ ማለት ለኛ ቤዛነት ሊሆን እንጂ እንደዚህ ግደላቸው እንደዚህ ረዳቸው ሲጀመር የለም። እኔ ገባኝ። ስለዚህ መልኩን ቀይሮ መጥቷል ነው አንተ ሐሳብ አይደለ? ንስሐ ገብቷል ነው። ብሉይ ኪዳን ጊዜ ገል ነበር፣ አሁን ወደ ምድር ሲመጣ ፍቅር ነው ያስተማረው አይደለ? ስለዚህ አሁን እያልክ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ነው። ስማኝ አንድ እሱ ጌታ ነው። ቪክተር አንድ ችግሩን መሰለህ። አሁን ያንተ ሐሳብ ምንድነው? ወደ ምድር ሲመጣ ፍቅር ሆኖ የመጣ ነው። ይሄ ምን ይባል መሰለህ ቪክተር? ቤዛ ምን እንደሆነ ልንገርህ እንዲገባ ሚውታር ጋር ልንገርህ። ዶናልድ ትራምፕ ኢትዮጵያዎችን እያስገደለ ማለት ነው። ኢትዮጵያ ሲመጣ ፍቅር ሆኖ ቢመጣ እንደማለት እኮ ነው። እያስገደለን ቆይቶ ማለት ነው። ወደ ኢትዮጵያ ወደ አገራችን ሲገባ ግን መልኩን ቀይሮ እኛን ሊያፈቅረን መጣ እንደማለት ነው። ይሄ ራስን መሸወድ ይባላል። ራስን መሸወድ ነው። እግዚአብሔር ፍቅር ነው የምትል ከሆነ ፍቅር ነው ሁልጊዜ፣ ባህሪ አይቀያየርም። ግን እዚህ ጋር ምንድን ነው ያደረገው? ሰዎችን ሂዳችሁ ወንድሞቻችን እረዷቸው፣ ሲታረድ ደስ ይለኛል ያለ ያው እግዚአብሔር ደስ አሰኛችኋል። ታያለ ኢየሱስ ደስ አለው ምን በመሆኑ? ሕፃን ልጆች በመታረዳቸው ወንድም ወንድሙን በማረዱ ወንድማቸውን በማረዳቸው የተነሳ ኢየሱስ ደስ አለው። አይ አይደለ? ስለዚህ መልኩን ቢቀይርም ዋናው ግን እግዚአብሔር አሳየኝስ እሺ አላየሁም እስካሁን አሳየኝስ እንደዛ የሚለው እንዴ ዘጸአት ምዕራፍ 32 ላይ ቁጥር 27 ላይ ያው ደስ አሰኛቸው ያ ከወንድሙ የተነሳ ከወንድሙ አየዋ ቪክተር ወንድም ወንድሙን በመስደብ ኢየሱስ ክርስቶስ የሚል ነው። ኢየሱስ ክርስቶስ የሚል እስኪ ያሳየኝ እስኪ። ኢየሱስ እግዚአብሔር ነው አይደለም? እግዚአብሔር ነው። እግዚአብሔር ከሆነ እዚህ ጋር ደግሞ ምን ይመስላል? የእስራኤል አምላክ እግዚአብሔር። ስለዚህ የተናገረ ያለው ኢየሱስ ነው። ለምን? ኢየሱስ እግዚአብሔር ስለሆነ ተክ አይደለም? እስኪ ከላይ ጀምረክ ማንበብ ትችላለህ? አንብቡት እናንተ ሙሉ አንብቡት። ከላይ ጀምረክ ብዙ አይታየንማ። አንዴ እናንተ ግን የሚቀየረው ነገር አለ ካላችሁ ሜሉዬ እንደዛ ሳይሆን የሚቀየረው ነገር ካለ አይደለማ። አሁን እዚህ ጋር ግደሉ የሚለው አሳይቻለሁ አይደል? እኔ አይ ግደሉ የሚለው ይቀየራል የምትሉ ደግሞ ካላችሁ ሙሉ ታነቡትና ከዚህ ቦታ ላይ ኮሜንት ታስረዱናላችሁ እንጂ ይሄን በሙሉ ማንበብ ራስን መሸወድና ሰዓት መፍጀት ነው። እዚህ ጋር ያለውን ተመልከት ማለት ነው። ምክንያት ይኖረዋል፣ ከላይ ምክንያት ይኖረዋል። ስማኝ የፈለገ ምክንያት ይኖረው እግዚአብሔር ሰው ሲገደል ደስ ይለዋል። ሰው በመገደሉ ደስ ይለዋል እግዚአብሔር ሜሉዬ አይሉም። እዚህ ጋር ደግሞ ያው እግዚአብሔርን ደስ አሰኛችሁ ይላል። ከወንድሙ የተነሳ ወንድም ወንድሙን በመግደሉ እግዚአብሔር ደስ አለው ይላል። ያው እግዚአብሔርን በእጃችሁ ደስ ፈጣን ከሆነ ያንብብልኝ ከላይ ጀምሮ። እሺ አንብብ አጋርግለት ያንብብልን። በቃ አንብብሽ ፈቅጀለታለሁ። እሺ አስረዳን አንብብልን። ጽላትም በዚያ በሁለት ወገን ተጽፎባቸው ነበር። ጽላቴ እግዚአብሔር ስራ ነበር። ጽፎቱም በጽላት ላይ የተቀረጸባቸው የእግዚአብሔር ጽፈት ነበር። እሱም ሲጮህ የሕዝቡን ድምፅ ሰምቶ ሙሴን የሰልፍ ድምፅ በሰፈሩ ውስጥ አለው። ሙሴም የድል ነሺዎች ወይም አትንቀሳቀሱ እሺት ሻዶ ባትሪ ይለያል ብለው ይሰማል። ቪክተር አይ በቃ ሄደህ አንብበህ ድል ነሺዎች ድምፅ አይደለም፣ ነገር ግን የወይን ስኳር ድምፅ እሰማለሁ። ወይም ቶሎ የምታነብ ከሆነ ቶሎ አንብብልን። ወደ ሰፈሩ ሲቀር ጥጃውን ዘፈኑም አየ ወይ የለም ብራዘር በቃ አይኔ ቢያስኩስ ሳይሆን ስለዚህ ስለ ሁሉም ነገር ክርስቲያን ሆነ እንዴት ነው አንተ መጽሐፍ ዘጋጅቼ እንዳትወጣቀኝ አጭበረብረህ እኔም ቅጥፈት አይባልም። ተው ፈጣሪህን ፍራ። ተው ምን ታርቀው ነጭ ችግር የለም። እሺ ፖለቲካ ይቆይልህ። አሁን እኔ የምጠይቅህ ብቻ መልስልኝ። ችግር የለም። ችግር አለው አንተ ችግር የለም አትበል እንዴ። እሺ ኢምራን አቤት ደግሞ አንድ አዩኝ ማለት ነው። እንደዚህ ሲሉ ሰሞኝ ምን ሴቶች የገሃነም ማገዶ ናቸው ይላል። ይሄ ስቴፕ ባይ ስቴፕ ነው። የት ላይ እንደዛ ቢያወጡልሽ ርዕስ እንደቀየር ነው። እሺ በል